በልጅነታቸው በከፍተኛ ችግር ውስጥ ያለፉ ሰዎች አብዛኛውን ጊዜ ታላቅ ዕጣ ፈንታ ይገጥማቸዋል። በሕፃንነቱ ከቤተ መንግሥት የተጣለ፣ ባደገ ጊዜ ቤተ መንግሥቱን ከጨካኞች ያስጣለ፣ በትውልዱ ኢራናዊ የፋርስ ንጉሥ መሪ፣ እግዚአብሔርን ሳያውቅ የተቀባ የተባለለት የፐርሺያው ንጉሥ ቂሮስ። በታሪክ ውስጥ ብዙ ነገሥታት አልፈዋል። አንዳንዶቹ ጨካኞች፣ ሌሎቹ ደግሞ ታላላቅ ወታደራዊ መሪዎች ነበሩ። ነገር ግን በመጽሐፍ ቅዱስ ውስጥ የእግዚአብሔር እረኛ እና የተቀባ ተብሎ የተጠራ አንድ የአሕዛብ ንጉሥ አለ። እርሱም የፋርስ ወይም የፐርሺያ መስራች የሆነው ታላቁ ቂሮስ ነው። ዛሬ በዚህ ቪዲዮ የቂሮስን አስገራሚ ውልደት፣ አስተዳደግና የእስራኤላውያንን ታሪክ እንዴት እንደቀየረ እንመለከታለን። አስገራሚው ውልደትና አስተዳደግ እንደ ግሪኩ ታሪክ ጸሐፊ ሄሮዶቶስ ዘገባ የቂሮስ ውልደት በትንቢትና በሕልም የታጀበ ነበር። የሜዶስ ንጉሥ አስቴያገስ ልጁ የማንዴል ልጅ የልጅ ልጁ ማለት ነው ዙፋኑን እንደሚቀማውና መላው እስያን እንደሚገዛ በሕልሙ ያያል። ከዚህ የተነሳም ንጉሡ ሕልሙ እንዳይፈጸም ሕፃኑ ቂሮስ እንደተወለደ እንዲገደል ለታማኙ አገልጋይ ሃርፓገስ ትእዛዝ ይሰጣል። ነገር ግን አገልጋዩ ሕፃኑን ለመግደል ጨክኖ ባለመቻሉ ለአንድ እረኛ አሳልፎ ይሰጠዋል። ቂሮስ በእረኛው ቤት ውስጥ እንደ ተራ ልጅ ሆኖ ያድጋል። ነገር ግን ገና በልጅነቱ የንግስና ጠባይ ይታይበት ነበር። አንድ ቀን ከልጆቹ ጋር ሲጫወቱ ንጉሥ ሆኖ ተመርጦ ልጆችን ሲያዝ ነበር አያቱ አስቴያገስ ወይም እንዲገደል ያዘዘው የልጅ ልጁ መሆኑን ያወቀው። የቂሮስ ወደ ንግስና መውጣት። ቂሮስ ጎልምሶ የፋርስ ጎዞችን አንድ በማድረግ በአያቱ በአስቴያገስ ላይ አመፀ። በዚህም የሜዶንና የፋርስ በ550 ዓመተ ምህረት መዋሃድ ይችላል። በ550 ዓመተ ዓለም አካባቢ ሜዶንን ድል በማድረግ የሜዶንና የፋርስ ግዛቶችን አዋሃደ። በዚህም በ539 ዓመተ ዓለም ቂሮስ በወቅቱ የማይደፈር ይመስል የነበረውን የባቢሎንን ቅጥር ሰብሮ ገባ። የታሪክ ምሁራን እንደሚሉት ባቢሎንን ንጉሥ ቂሮስ የያዘው እጅግ ብልሃት በተሞላበት መንገድ ነበረ። ይህም የኤፍራጥስን ወንዝ አቅጣጫ በማስቀየር በደረቀው የወንዝ ወለል በኩል ወደ ከተማዋ ሰርጎ በመግባት ነው። ቂሮስ በመጽሐፍ ቅዱስ ውስጥ ቂሮስ ሳይወለድ ከ150 ዓመታት በፊት ነቢዩ ኢሳይያስ ስሙን ጠቅሶ ትንቢት ተናግሮ ነበር። ኢሳይያስ 45:1 ላይ እግዚአብሔር ቀኝ እጁን ሊያስ ለቀባሁት ለቂሮስ እንዲህ ይላል በማለት የሚታወቅ የትንቢት መልእክት መጥቶለታል። ይህ ትርጉም መሲህ ወይም የተቀባ የሚለው ቃል ብዙውን ጊዜ ለአይሁድ ነገሥታትና ለክርስቶስ የሚሰጥ ቢሆንም እግዚአብሔር ቂሮስን ለልዩ ተልእኮ ስለመረጠው ይህንን ክብር ሰጥቶታል። የአይሁድ ምርኮኞችን መመለስ። የቂሮስ ትልቁ ሥራ የአይሁድ ምርኮኞች ወደ ኢየሩሳሌም እንዲመለሱ መፍቀዱ ነበረ። በንግሥናው በመጀመሪያው ዓመት እግዚአብሔር ልቡን ስላነሳሳው አዋጅ አወጣ። እንዲህም በማለት የሰማይ አምላክ እግዚአብሔር የምድርን መንግሥታት ሁሉ ሰጥቶኛል፣ በኢየሩሳሌምም ቤትን እሠራ ዘንድ አዞኛል በማለት አይሁድ ወደ ምድራቸው ተመልሰው ቤተ መቅደሱን እንዲገነቡ ፈቀደ። እንዲሁም ናቡከደነጾር ከቤተ መቅደስ የዘረፋቸውን የወርቅና የብር ዕቃዎች ቂሮስ መልሶ ለአይሁዳውያን ሰጥቷቸዋል። ይህ ታሪክም በዕዝራ ምዕራፍ 1 ላይ በዝርዝር ተጽፎ እናገኘዋለን። የቂሮስ ወይም የታላቁ ሳይረስ አስተዳደር ከቀደሙት ነገሥታት የተለየ ነበረ። የተሸነፉ ሕዝቦችን ባህልና ሃይማኖት የሚያከብር ነበር።
ዛሬ በለንደን ሙዚየም የሚገኘው የቂሮስ ሲሊንደር ወይም ሳይረስ ሲሊንደር የሚለው ይህንን የታሪክ እውነታ ያረጋግጣል። ከቂሮስ ሕይወት ውስጥ የምንማረውና የምንረዳው ነገር አንድ ሰው ምንም እንኳን በልጅነቱ ተስፋ አስቆራጭ ሁኔታ ቢገጥመውም ቢያልፍም፣ ነገር ግን ዕጣ ፈንታ ምንጊዜም ቢሆን መፈጸሙ እንደማይቀር ማየት እንችላለን።